ሰላም። በዕለት ተዕለት ሕይወታችን ውስጥ አእምሮአችንን፣ አካላችንን እና ማኅበራዊ ግንኙነታችንን ወዲያውኑ የመለወጥ አቅም ያለው ታላቅ ተፈጥሯዊ መሣሪያ እንዳለን ያውቃሉ? እሱም ፈገግታ ነው። በስነልቦና እና በኒውሮሳይንስ ጥናቶች መሠረት ፈገግታ ከቀላል የፊት እንቅስቃሴ ባለፈ እጅግ ሰፊ የሆኑ ሳይንሳዊ ጥቅሞች አሉት። ክፍል 2 የነርቭ ኬሚካሎች ተአምር። አንደኛ፣ የነርቭ ኬሚካሎች ተአምር። ፈገግ ስንል ይዘቱ እውነተኛም ሆን ብለን ያደረግነው አእምሮአችን ወዲያውኑ 3 ዋና ዋና የመልካም ስሜት ሆርሞኖችን ይረጫል። እረፍት 1 ሰከንድ። ዶፓሚን የመነቃቃትና የደስታ ስሜትን ይጨምራል። ሴሮቶኒን የጭንቀትና የድብርት ስሜትን በመቀነስ አእምሮን ያረጋጋል። ኢንዶርፊን የተፈጥሮ የህመም ማስታገሻ በመሆን ያገለግላል። በተመሳሳይ ጊዜ ፈገግታ የጭንቀት ሆርሞን የሆነውን ኮርቲሶልን ደረጃ በፍጥነት ይቀንሰዋል። እረፍት 2 ሰከንድ። ክፍል 3 የፊት ገጽታ ግብረ መልስ። ሁለተኛ፣ የፊት ገጽታ ግብረ መልስ ቲዎሪ። በስነልቦና ሳይንስ ከፋሲያል ፊድባክ ሃይፖቴሲስ የምንለው መርህ አለ አእምሮአችን ደስተኛ ስለሆነ ብቻ አይደለም የምንፈገገው፣ ስለተፈገግንም አእምሮአችን ደስተኛ እንደሆንን አድርጎ ያስባል። የፊት ጡንቻዎች ሲንቀሳቀሱ ለነርቭ ሥርዓትህ ከሁኔታዎች መልካም ናቸው የሚል መልእክት ይልካሉ። ይህም ወዲያውኑ ስሜትህን የመቀየር አቅም አለው። እረፍት 2.5 ሰከንድ። ክፍል 4 በአካላዊ ጤና እና በማኅበራዊ ሕይወት ላይ ያለው ጥቅም። ሦስተኛ፣ በአካላዊ ጤና ላይ ያለው ጥቅም። ፈገግታ እና ሳቅ የልብ ምትን ከፍ ካደረጉ በኋላ የሰውነት ጡንቻዎች እንዲረጉ ስለሚያደርጉ የደም ግፊትን ለማስተካከል ይረዳሉ። በተጨማሪም የጭንቀት ሆርሞኖች ሲቀንሱ በሽታን የሚከላከሉ ነጭ የደም ሴሎች በብዛት ይመረታሉ። አራተኛ፣ ማኅበራዊ ማግኔት እና የመስታወት ኒውሮኖች። በአእምሮአችን ውስጥ ከማርሮርኔፋንስኪ የሚባሉ ሕዋሳት አሉ። የሌላ ሰውን ፈገግታ ስናይ እነዚህ ሕዋሳት እኛም እንድንፈገግ ያንቀሳቅሱናል። ስለዚህ ፈገግታ ተላላፊ ነው። በሰዎች ዘንድ የበለጠ ተማማኝ፣ ቀራቢ እና ብቁ ሆነህ እንድታይ ያደርግሃል። እረፍት 2.5 ሰከንድ። ክፍል 5 የባለሙያ መደምደሚያ እና የጠዋት ልምድ። ስለዚህ የእኔ የዕለት ተዕለት ሐኪማዊ ትዕዛዝ ይህ ነው። የ30 ሰከንድ የጠዋት ልምምድ። በየጠዋቱ ከአልጋህ ስትነሳ ለ30 ሰከንድ ያህል በመስታወት ፊት ቆመህ ሆን ብለህ ፈገግ በል። ይህ አእምሮ ቀኑን ሙሉ አዎንታዊ አስተሳሰብ ላይ እንዲያተኩር እንደ ማብሪያ ቁልፍ ሆኖ ያገለግላል። ቀንዎን በፈገግታ ይጀምሩ።